አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም በያላችሁበት ሰላማችሁ ብዝት ይበልልኝ። ኢንሻአላህ ዛሬ ስለምንመርጣቸው ጓደኞቻችን በጣም የገረመኝ ነገር ይቺ ልጅ በፌስቡክ ማለት ነው አንድ 6 ቀን ምናምን አካባቢ ሆናት ስትዘዋወር በሶሻል ሚዲያ አየሁኝና አነበብኩኝ ማለት ነው። በጣም የገረመኝ ነገር ማለት ነው የእውነት አንዳንድ ጊዜ ሰው መሆናችን ጓደኞቻችን ምን አይነት እንደሆኑ አለማወቅ። በቃ የልብ ጓደኞቻችን እንደዚህ ያደርጋሉ ብዬ አልገመትኩም። ማለቴ በጣም ነው ያጀበኝ ሳነብ ማለት ነው። እና አንዳንድ ጊዜ የምንመርጣቸውን ጓደኞች ማወቅ አለብን። ወደዱን ብለን በቃ እስከ መጨረሻው ማመን እንደሌለብን አውቄያለሁኝ። እና ማሟቷ ደግሞ በጣም ነው ያሳዘነኝ። ቲክቶክ ላይቭ ላይ ባለችበት ሰዓት ጊፍት ልስጥሽ በሚል እንትን ነው የገደሏት ምናምን ሲባል ማለት ነው። እና በጣም ነው ማለት በጣም ይከብዳል። አንድን ሰው እንዴት በጣም የምትወዷቸው የምታምኗቸው ጓደኞቻችሁ እንደዚህ ያደርጋሉ ወይ ብላችሁ ትገምታላችሁ? እኔ በጣም ነው ያሳዘነች ማለት ነው የእውነት በምቀኝነት በቅናት ተነሳስታ ምንም ነገር ማለት ጸብ የላቸው ምን የላቸው። በጣም የምትወዳት ጓደኛሽን ወይም ጓደኛዬን እንደ ብለን ነው የምንጠረጥረው ማለት ነው። አንዳንድ ጊዜ በጣም ከባድ ነውና ጓደኞቻችን እነማን ናቸው ብለን ማወቁም ጥሩ ነገር ነው። ግን የሰው ልጅ ያው መጽሐፍ አይደል፣ መጽሐፍ በሽፋኑ አይለካም ይባላል። አንዳንድ ሁላችንም የራሳችን የልብ ጓደኞች አሉን እና እኔ የልብ ጓደኞችን በቃ ምንም ነገር የምደብቃቸው ምንም ነገር የሚያረጉኝም አይመስለኝም። ያኔ በቃ ከራሴ በላይ ነው የማምናቸው፣ ከራሴ በላይ ነው የምወዳቸው፣ ከራሴ በላይ ነው የማቀርባቸው። ግን እነዛን ሰዎች እንዴት ብዬ ልጠራጠር እችላለሁኝ? ምንም የምንጠራጠረው ነገር የለንም። እና አንዳንድ ጊዜ በጣም ስላጀበኝ በጣም ስላዛዘነች ልጅቷ ራሱ በጣም ስላሳዘነችኝ ነው የእውነት ማለት ነው። እና አንዳንድ ጊዜ ሰው ሆነን ይህን ያህል ጭካኔ እውነት የቱን ያህል አመት ልንኖር? ዱንያ ማለት ሰከንድ ናት። በቃ የአኼራችንን የወደፊታችንን ህይወታችንን ዘላለማዊ ህይወታችንን ከአላህ ጋር ያለንን እንዲሁም ክርስቲያኖች ያው ከፈጣሪያችሁ ጋር ያላችሁን ነገሮች እያወቅን ይህን ያህል ጭካኔ በሰው ላይ ምንም አያስፈልገንም። እሷ ሞተችና አሁን ለምሳሌ እኔ ጓደኛ ያለች ልቀናባት ነው በብዙ ነገር ቀናባት አለሁ ልበልና ለምሳሌ በቃ ሰዎች በአሉት ተጽፎ ባየሁት እንግዲህ ወንዶች በጣም ስለሚወዷት ስለሚያፈቅሯት በጣም ብዙ ወንዶች በፍቅር ስለወደቁላት ነው። እሺ ወደቁላት፣ ቆንጆ ናት። የራሷ እንደገና የምስባቸው ነገሮች ሊኖሩ ይችላሉ። ያቺ የኔ ጓደኛዬ ለምሳሌ ማለት ነው። እና እሷን ስላስወገድኩኝ ብቻ ወንዶች ይወዱኛል ማለት አይደለም። እንዴት እኔ አንዳንድ ጊዜ በጣም ሰው መሆናችንን ራሱ እንረሳለን፣ ቆም ብለን አናስብም። እውነት አሁን ይችን ልጅ አስገደለቻት እንበል ጓደኛዋ ወንዶች በጣም ስለሚወዷት በጣም ስለሚያፈቅሯት ከሰው ጋር ብዙ ጥሩ ነገሮች ስላሏት አክት በምታደርገው በመልኳም ወይም ባለባበሷም በስራዋም ሊሆን ይችላል። ይች ልጅ ቀንታ እንደዚህ ያደረገቻት። እሺ ቀናች እንበል፣ እሷን አስወገደቻት። እሷ ከሞተች በኋላ እነዛ ወንዶች የእሷ ውበት፣ የእሷ ቁንጅና፣ የእሷ ሁሉ ነገር ተመልሶ ወደ ስችኛዋ ልጅ ይሄዳል። አንዳንድ ጊዜ የእውነት በጣም ከባድ ነው። እኔ እንዴት እንደሆነ የምታስበው ራሱ ጓደኛዋ በጣም እቺ ጓደኛ አይደለችም ሲጀመር። እንደዚች አይነት ጓደኛም ተብሎ ጓደኛን ስም መሰጠት ክብርም አይኖራትም ማለት ነው። እንደዚች አይነት ከመጀመሪያውንም ልጅቱ ያው ስላላወቀች እንጂ ጥላቷ ነበረች። አንዳንድ ጊዜ ጓደኛ የምንይዛቸውን ሰዎች ማወቅ አለብን። ለምሳሌ
ያው ልጅቱ ላታውቅ ትችላለች እንጂ አንዳንድ ሰዎች አሉ ጓደኞቻችን ሆነው ለምሳሌ የሆነ የምታደርጉት ነገር የሚያስቀናቸው የሆነ የምታደርጉት ነገር ሪያክት የሚያደርጉባችሁ ከሆነ የሆነ ነገር ላይ በቃ በፊት ካላቸው አንዳንዴ አይታየንም። ስንወድ በጣም በሙሉ ልባችን በተለይ እኛ ሴቶች ማለት ነው የእውነት በጣም ፉል ሆነን ነው የምንጠጋው። በሴቶች ያኔ በወንዶችም አለ ይሄ ነገር፣ ግን እኛ ሴቶች ደግሞ አናገናዘብም። ስንወድ ወደድን በቃ። ግን እያንዳንዱን ነገር ለማወቅ አክት ያሳዩናል። የሆነ ነገር በቃ እኛ የምንፈልገውን ነገር በበፊት የሚስማሙ እኛ ምርጫችንን የሚወዱ ሆነው ሳለ በኋላ ላይ እንደገና እኛ የምናደርጋቸው ነገር የሚያናድዳቸው፣ አለምንም ምክንያት የሚያኮርፉን፣ አለምንም ምክንያት የሚናገሩን፣ አለምንም ምክንያት የሚያንቋሽሹን ብዙ ነገሮች አሉ። እሱ ካለ እነዚህ ጓደኞች ጤነኞች አይደሉም ማለት ነው። አሁን ለምሳሌ የሆነ ነገር እያደረገን በበፊት ደስተኛ የምትሆነው ጓደኛዬ እንበልና የሆነ ነገር አሁንም ሌላ ነገሮች ሳደርግ በመሀከል ላይ ጸባዋ የሚቀየር ያለምንም ምክንያት የምታኮርፈኝ ያለምንም ምክንያት ምርጫዬን የምታንቋሽሽ ያለምንም ምክንያት ይሄ እኮ እንደዚህ ነው ብላ እኔን ዝቅ አድርጋ አውርዳ የምትመለከተኝ ወይንም በሰዎች ፊት እኔን በቃ አላደል ምርጫዬን ሁሉ የምታንኳስስ ከሆነ ይቺ ሴትዮ የእውነት ጓደኛችን አይደለችም። እውነተኛ ጓደኛ ከሆነ ስታጠፊ እኔ አሁን ለምሳሌ እኔ ትክክል ነው ብዬ የማጠፋውን ነገር ለዛች ለጓደኛዬ ላያምራት ይችላል። ያቺ ጓደኛዬ መምከር አለባት ቀስ ብላ ይሄ እኮ ያስጠላል፣ ይሄ እኮ ተመለሽ፣ ይሄ በጣም ደብሮኛል ትልሻለች እንጂ ሌላ ጓደኛ ፊት በተለይ የሚያደርጉ ቅናተኛ ጓደኞች እኔም ከአሁንም በፊት ገጥሞኛል። ነፍስ ማጥፋት እንኳን ይደርሳሉም ብዬ አላሰብኩም፣ ግን በዚች በልጅ የተረዳሁት ነገር እንደሚደርስ ነው። ሲቀኑ ቅናተኛ ሲሆኑ የምትወዱት ለምን ትዳራችሁ መካከል ይገባሉና በቃ እዛ ትዳር አጋራችሁ ፊት ራሱ እኔ ስለገጠመኝ ይሆናል አይደለ እናንተን አውርዶ የማየት አለባበስሽ እኮ እንደዚህ ነው፣ አለባበሷ እኮ እንደዚህ ነው ብለ ሀታ ለባሎቻችሁ ይናገራሉ። እኔ ይሄ ስለገጠመኝ ነው። ግን ይሄን ያህል ጭካኔ ርቃ ነፍስ ታጠፋለች ብዬ አላምንም። ጓደኞቻችንን በትንሽ ነገር እኛ የምንፈልገውን ሁሉ የመፈለግ ስሜት ካላቸው እኛ የምናደርጋቸውን ነገሮች ማድረግ የሚፈልጉ ከሆነ እኛ የምናደርጋቸው የኛ ደስታ የሚያስከፋቸው ከሆነ የኛ መውደቅ ደግሞ የሚያስቃቸው የሚያስደስታቸው ከሆነ ከፈገግታቸው ማወቅ እንችላለን። በተለይ አንድ አካባቢ ከሆነን ውሏችን አንድ አካባቢ ውሏችንን የምንኖረውም አካባቢያችን ሁሉ ነገር አንድ ነገር ከሆነ እውነት ነው እህቶቼ፣ እንደዚህ አይነት እህቶችን ተጠንቀቋቸው። እኔ የእውነት ይቺ ልጅ ያሳዘነችኝ እኔም ደርሶብኛል። ግን እኔ እንደዚህ ነፍስ እስከ ማጥፋት አልደረሰብኝም፣ ግን በጣም ውስጤ ተሰብሯል። እኔ ትዳሬ መካከል እየገባች በቃ ሀታ በአለባበስ በምንቀባው ይሄ ለራሷ ትለብስና እኔን ይሄ ሀራም ነው ብላ ለባለቤቴ እስከ መናገር ድረስ ለራሴ ሎሽን ስቀባ አይ ይሄ ሎሽን እኮ ከፌር ያነሰ የለም። ለምሳሌ ፌር ስቀባ ሀራም እኮ ነው፣ እንዴት ሚስትህ እንደዚህ እኮ ናት ትወጣለች የምትል ጓደኛም ነበረችኝ ማለት ነው። እና ከአሁን በፊት ገጥሞኛልና እውነት በጣም ታሰቃየኝ ነበር ባለባበሴ። ሀታ እሷ የምትለብሰው ነገር ለምሳሌ እኔ የምለብሰው ነገር ይሄ እኮ ሀራም ነው፣ ለምንድን ነው አንተ እሷ ባለች ዛር አይደለች እንደዚህ እኮ ነው ለብሳ ስትወጣ እንደዚህ የምትላለክ እስከ ማለት ድረስ። ግን በማግስቱ በሶስተኛው ቀን ደግሞ እሷ ለብሳ እስተማየት ድረስ በቃ ምን ልበላችሁ፣ እንደዚህ አይነት ጓደኛ አጋጥሞኝና አርቄ ያውቃለሁ እስካሁንም ድረስ ማለት ነው። እና እህቶቼ የምንመርጣቸውን ጓደኞቻችንን ማወቅ አለብን። ያው የሰው ልጅ አይታወቅም። ሰውን እንደዚህ ነው ብዬ እኔ ላውቀውም አልችልምም ሊታወቅም አይችልምም። እና ራሳችሁን ጠብቁ ነው የምለው። አላህ ደግሞ በያለንበት አላህ ይጠብቀን እንጂ እንደዚህ አይነቶች ባያው አላህ ነው ሁሉንም ነገር ያው ቀዷና ቀድር የሚባል ነገር አለ። ግን
ሁሉንም ነገር ተጠንቀቁ እህቶች፣ ተጠንቀቁ። የምንይዛቸውን ጓደኞቻችንን ጸባያቸው የሚቀየርባችሁ ከሆነ የሆነ አክት የሚያሳዩችሁ ከሆነ እንዳልኳችሁ እናንተን የሚያጥላሏችሁ ከሆነ በእናንተ ደስታ ደግሞ የማይደስቱ ከሆነ እነዚህ ጓደኞቻችሁ ስላልሆኑ እራቋቸው። ሙሉ ለሙሉ በሚባል ደረጃ መራቅ አለባችሁ። ከነሱ ከህይወታችሁ ማስወጣት አለባችሁ። በእርግጥ ከዛች ከቀዷና ቀድር ምንም አናመልጥም። አላህ ነው የፈጠረን፣ አላህ ነው የሚወስደን፣ አላህ ነው የሚወስነው። የቱንም ያህል እንደምንቆይ በየትም እንደምንሞት በእንቅፋትም ልንሞት እንችላለን፣ በሰው እጅም ልንሞት እንችላለን። ግን በአላህም ላይ ደግሞ